ይገርማል! ሌላ ምድር ተገኝቷል። የምድር መንቲያም ተብላለች። ተመራማሪዎች ከመሬት ጋር ተመሳሳይነት ያላት ለመኖር ምቹ ልትሆን የምትችል አዲስ ፕላኔት ማግኘታቸውን ዛሬ ይፋ ያደርጋሉ። መጠነ ግዝፈቷ ከምድር ጋር ሲነጻጸር በ6 ብቻ የምትልቅ ይቺ ፕላኔት ከመሬት 146 ብርሃን ዓመት ርቃ እንደምትገኝ ተነግሯል። HD 1370 10b የሚል ስያሜ ያገኘችው ይቺ ፕላኔት ኮከብን ለመዞር 355 ቀን የሚፈጅባት ሲሆን ይህም ከምድር ዑደዊ ጋር እጅግ የሚቀራረብ እንደሆነ ተገልጿል። ተመራማሪዎቹ ፕላኔት ለህይወት መኖር ምቹ በሆነ ቀጠና ወይም በሃቢታት ዞን ውስጥ የሚገኝ እድል 50% እንደሆነ ማስቀምጧል። በጣም ያስደንቃል። ግኝቱ ይፋ የሆነው ዓለም አቀፍ የሳይንቲስቶች ቡድን ፕላኔት የተገኘው የናሳ ካፕላር የጠፈር ቴሌስኮፕ እንደ አውሮፓውያን አቆጣጠር በ2017 የሰበሰበውን ግዙፍ መረጃ በዘመናዊ በኮምፒውተር ወይም በአልጎሪዝም በመጠቀም እንደሆነ አሳውቋል። በምርመራ ላይ ከተሳተፉ ሳይንቲስቶች መካከል አንዱ የሆኑት የአውስትራሊያ ሳውዝራል ካውንስል ዩኒቨርሲቲ ተመራማሪ ዶክተር ቼልሲ ሆንግሰን የፕላኔቱ ባህሪ ከምድር ጋር መመሳሰል ለቀጣይ ግኝቶች ትልቅ ተስፋ እንደሚሰጥ ተናግረዋል። በጣም ያስደንቃል። ወንዲኖስ ነኝ። ፎሎ በማድረግ ቤተሰብ ይሁኑ።